እንኳን ወደ ፈጥሮ አደር በደህና መጡ። ድርጅቱም ወይም እርስዎ እንደ ግለሰብ ምርጥ ሰራተኞችን ለማግኘት መጀመሪያ አካውንቱን መፍጠር ይኖርብዎታል። በፈጥሮ አደር ላይ እንደ ፍላጎቶና እንደ ድርጅቶ ህጋዊ ሁኔታ የሚመርጧቸው 3 አይነት የአሰሪ አካውንቶች አሉ። እነርሱም ቬሪፋይድ ካምፓኒ፣ አንቬሪፋይድ ካምፓኒ እና ፕራይቬት ክላይንት ናቸው። የትኛው ምርጫ ለእርሶ እንደሚሆን አብረን እንይ። የመጀመሪያው አማራጭ ቬሪፋይድ ካምፓኒ ሲሆን ይህ አማራጭ ህጋዊ የንግድ ፍቃድና የ10 አሃዝ የቲን ነምበር ላላቸው ድርጅቶች የተዘጋጀ ነው። እዚህ ጋር የድርጅቶን አርማ ይጫኑ፣ ስም፣ አድራሻ እና ስልክ ቁጥር ያስገቡ። ዋናው ነጥብ እዚህ ጋር ነው። የቲን ቁጥሩን ሲያስገቡ ሲስተማችን ወዲያውኑ የድርጅቱን ህጋዊነት ያረጋግጣል። ይህንን ሲያጠናቅቁ ሁሉንም የፈጥሮ አደር አገልግሎቶች ስራ መለጠፍን ጨምሮ ያለምንም ገደብ ወዲያውኑ መጠቀም ይጀምራሉ። ሁለተኛው አማራጭ አንቬሪፋይድ ካምፓኒ ሲሆን ይህ ገና ለተመሰረቱ ስታርታፖች ወይም የሀገር ውስጥ የቲን ነምበር ለሌላቸው ኢንተርናሽናል ካምፓኒዎች የተዘጋጀ ነው። እዚህ ጋር ከድርጅት መረጃው በተጨማሪ ፕሩፍ ኦፍ ቢዝነስ ሊንክ ወይም የድርጅቱን ህጋዊነት የሚያሳይ ማስፈንጠሪያ ማያያዝ ይኖርቦታል። የእኛ ባለሙያዎች መረጃውን አይተው ካረጋገጡ በኋላ ሙሉ አገልግሎቱን እንዲያገኙ ይደረጋል። ሶስተኛው ደግሞ ፕራይቬት ክላይንት ነው። ይህ ለግል ስራው፣ ለቤቶ ወይም ለግል ፕሮጀክት ሰራተኛ መቅጠር ለሚፈልጉ ግለሰቦች የተዘጋጀ ነው። እዚህ ጋር ምዝገባውን ለመጀመር መጀመሪያ የብሔራዊ መታወቂያውን ማረጋገጥ ይኖርቦታል። ቬሪፋይ የሚለውን ሲጫኑ በቀጥታ ወደ ማረጋገጫ ገጽ ይወስዶታል። መታወቂያው ሲረጋገጥ ስሞና የግል መረጃው በራሱ ጊዜ ይሞላል። በመጨረሻም የደህንነት ሚስጥር ቁጥሩን በመፍጠር ምዝገባውን ያጠናቅቃሉ። ምዝገባውን እንደጨረሱ ቀጥታ ወደ ስራ መለጠፊያው ገጽ ይሸጋገራሉ። ከዛም የሚፈልጉትን ሰራተኛ ዝርዝር መረጃ በመሙላት ብቁ ባለሙያ ማግኘት ይችላሉ። ፈጥሮ አደር ምልመላን ፈጣን፣ ቀላልና አስተማማኝ ያደርገዋል። ዛሬውንም ይመዝገቡና የድርጅቱን ምርታማነት በአዲስ ጉልበት ይጀምሩ።